ብዙ ነው በሰዓቱ ብዙ ነው ደግሞ ከዛ ከየት ይምጣ ከዛ ያኔ ከዚህ ከምንሰራው ጀማ ውስጥ አንድ ልጅ ነበረች በጣም ጎበዝ ልጅ እና ከዛ ልጅ ጋር ስጣላ እሷ ችግር የለውም እኔ ጋር መተህ ምናምን ስራ ምናምን ብላ እንትን ብላኛለች ግን ከዛ ፊት ተስፋ ወደ መቁረጥ ደርሰ ነበረ ዋሱ በቃ ተፈለገ ጠፋ እቺ አብሬያት መሰራት ልጅ ጋር ተመለስኩ በቃ ዋስ የለም ብዬ እሷ ጋር እየሄድኩ አብሬያት ስልክ ምናምን መሸጥ ጀመርኩ ከዛ ምን ይሻላል ምናምን ነገር እንትን እንዴት ሆነ ምናምን አለችኝ እንጂ ከማዘርጋ አወራን በቃ ጠፋ እኔም ሞከርኩ የምችለውን ምናምን አለችኝ አይ በቃ ምናምን ብዬ እንደ ትዕቢት ሳይሆን በቃ ይሄ ብስጭት የሚባል ነገር አለ አይደል በቃ እንትን አልኳት ግድ የለሽም በቃ እኔ ሰው የለኝም እና ሆድባሰ በቃ ከፋኝ የምር እንዴት አንድ ዘመድ አይኖረንም ምናምን ብዬ በቃ ሰው የለኝም እኔ መድኃኒዓለም ነው አንድ ያለኝ እሱ ከፈለገ መጥቶ ዋስ መሆን ይችላል በቃ በእምነት አይደለም ይሄን ማወራ አሁን በእምነት ቢሆን ጥሩ ነበር እኔ ተበሳጭቼ ነው በቃ መድኃኒዓለም ከፈለገ ዋስ መሆን ይችላል እኔ ከዚህ በላይ ምንም ማድረግ አልችልም በቃ እኔ የምችለውን ከኔ ሳይድ አድርጌያለሁ እና በቃ ከፈለገ ዋሱ ይሁን መጥቶ እዚህ ይፈርም ምናምን አልኳት ላይፍ ቀጠለ ከልጅቷ ጋር እየሰራን ምናምን በቃ አሁን ኔክስት ማሰብ ጀመርኩ ይሄን እንደዚህ ጀምርና ምን አረጋለሁ ምናምን የሚሉ ፕላኖች ማውጣት ጀመርኩ እንዴት ሆነ ግን የአየር መንገድ ምናምን ነገር አለች አይ እባክሽ ተውኩት እኮ በቃ ዋስ ጠፋ ምናምን አልኳት እንዴ ያውላ እንትን ፈተና ምናምን አልፈ አዎ በጣም ነው የሚያሳዝነው እኮ የኔ የልጅነት ህልሜ ነበረ አርኪቴክት ናት ልጅቷ ጎበዝ ናት ግን ያ ሳይት ምናምን ችግር ስላለብኝ እንጂ በጣም የልጅነት ህልሜ ነበረ ፈተናው ምናምን ማለፍ የምትችል ልጅ በጣም ጎበዝ ናት እንደዚህ ስትለኝ ያው በቃ እንግዲህ ዋስ ጠፋ ዘመድ የለ እንግዲህ መድኃኒዓለም ከፈለገ የሆነ ነገር ያርግ እንጂ ሰው የለኝም ምንም ማድረግ አልችልም አልኳት ቤት ሲገቡ ማታ ላይ ታወራለች ከአባቷ ጋር እና ዋስ አቶ በጣም እኮ ነው የሚያሳዝነው አንዳንድ የሰው ህይወት ግን ፌር አይደለም ምናምን ትለዋለች እንደዛ ብላ ነገር ነው አይ እንዴት እንደዚህ ያህል አልፎ ምናምን እንትን ይላል ምናምን እና እስቲ እኔ ዋስ መሆን ከቻልኩ ጠይቅ የግል ነው የሚሰራው እሱ ቶታል ምናምን ነው የሚሰራው ቶታል የግል ስለሆነ ከተቻለ አላቅም እስቲ ጠይቂው ምናምን ደወለችልኝ እሺ ብዬ በነጋታው ሄጄ ተጠይቃቸው ይቻላል አሉ የ21,000 ብር ደሞዝተኛ ነው በሰዓቱ